ዛሬ የምናየው ስለ አንቲሎክ ብሬክ ሲስተም ወይም ስለ ኤቢኤስ ሲስተም ነው የምናየው። እዚህ ጋር ቦርዱ ላይ እንደምታዩት ኮምፖነንት እንጠቅሳለን። ምን አለ እዚህ ጋር እንደምታዩት ብሬክ ፔዳል አለ፣ ከዛ ቡስተር አለን፣ ማስተር ሲሊንደር አለን፣ ከዛ ደግሞ ሃይድሮሊክ ኮንትሮል ዩኒት የምንለው አለን ማለት ነው። እዚህ ጋር ደግሞ ሞጁሌተር አለን። ይሄኛው እንደምታዩት ሞተር ነው። ከስር ደግሞ ይሄ ሞተር አለን። በመቀጠል ደግሞ ቫልቭ አለ። እዚህ ጋር ቫልቮች አሉ፣ ቲዩቦች አሉ፣ ላይኖች። እዚህ ጋር ደግሞ እንደምታዩት ዊል ስፒድ ሴንሰር አለን ማለት ነው። ኤቢኤስ ሲስተማችን እንዴት ይሰራል መሰለኝ? መጀመሪያ ብሬክ ፔዳል አለ። ብሬክ ፔዳል አለችን በምንጨናበት ጊዜ በእኛ ፎርስ አይቆምም አራቱም ጊዜ። ለዛ ስለሆነ ይሄ ቡስተራችን እኛ የረገጥነው ትንሽ ፎርስ ይሄኛው አባስቶ ማስተር ሲሊንደራችን ይገፋልናል ማለት ነው። የዚህን ታይም ላይ ይሄኛው ማስተር ሲሊንደራችን መካኒካሉ ወደ ሃይድሮሊክ የሚቀይርልን ሲስተም ነው ማለት ነው። የዚህን ጊዜ ቲዩቦች አሉ፣ የሚወጡ ቲዩቦች አሉ። አንደኛው ሪተርን አለ፣ አንደኛው ደግሞ ሰፕላይ ነው። እሱኛው ወዴት ይሄድልናል? ቀጥታ ወደ ሃይድሮሊክ ኮንትሮል ዩኒታችን የሚገባልን ሲስተም ነው ማለት ነው። እዚህ ላይ ይገባልናል። ከዛ በኋላ ደግሞ እንዴት ይሰራል የሚሉን ስናይ እዚህ ጋር ስፒድ ሴንሰር ዊል ስፒድ ሴንሰር አለን። እዚህ ጋር ምን እንደምናየው ጥርሶች አሉ እዚህ ጋር ማለት ነው። አንድ መኪና በሚሄድበት ታይም ላይ ፍሬን ሲይዝ ይሄኛው ዊል ስፒድ ሴንሰር ዙሩንና ፍጥነቱን ያለበትን ሲግናል ለኢሲዩአችን ሲግናል ይልካል ማለት ነው። ያን ሲግናል ደግሞ ኢሲዩአችን አናላይዝ በማድረግ ፕሬሸር በመጨመርና በመቀነስ በቶሎ መቆም ካለበት መኪናው በጊዜ እንዲቆምና ዊል ሎክ እንዳይፈጠር የሚያደርግልን ሲስተም ነው ማለት ነው። እና ደግሞ የሚያንሸራተት መንገድ ላይ ደግሞ ተሳፋሪው ኮንትሮል እንዲያደርግ ጎማ እንዳይንሸራተት የሚያደርግልን፣ ምክንያቱም ፕሬሸር እየጨመረና እየቀነሰ በማድረግ ማለት ጎማ እንዳይሸራተት የሚያደርግልን ሲስተም ኤቢኤስ ሲስተም ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ቫልቮች አሉ። እዚህ ጋር ምን አለው? ሪዳክሽን ቫልቭ እና ሆልዲንግ ቫልቭ ይባላል። እሺ እዚህ ጋር ደግሞ እንደምናየው ሆልዲንግ ሙድ እንዴት ነው የምንለውን ነው የምናየው። ፕሬሸር ሆልዲንግ ቫልቭ እና ፕሬሸር ሪዳክሽን ቫልቭ ይባላል። ፕሬሸር ሆልዲንግ ቫልቭ ይዘጋል፣ ፕሬሸር ሪዳክሽን ቫልቭም ይዘጋል ማለት ነው። የዚህ ሲስተም ምን ይባላል? ሆልዲንግ ሙድ ይባላል። ማለትም ብሬክ በምንጠቀምበት ጊዜ እስከ ብሬክ ያለው ድረስ እስከ ካሊፐር እስከ ጎማ ድረስ የደረሰው ፍሉድ በቂና ተመጣጣኝ ነው ማለት ነው። ምንም አይነት ፕሬሸር መጨመርም መቀነስም ስለማያስፈልግ ሆልዲንግ ቫልቭ እና ሪዳክሽን ቫልቫችን እንደተዘጋ ይቀራል ማለት ነው። የዚህ ሲስተም ሆልዲንግ ቫልቭ ሆልዲንግ ሙድ ብለን እንጠራዋለን ማለት ነው። ይሄ ደግሞ ሪዳክሽን ሙዳችን ነው። ሆልዲንግ ቫልቫችን ደግሞ እንደተዘጋ ይቀራል። ሪዳክሽን ቫልቭ ደግሞ ይከፈታል ማለት ነው። ምክንያቱም ለምንድን ነው የሚከፈተው? ዘይቱ ጎማችን እንዳይጨናነቅ ብሬክ ሆኖ እንዳይጨናነቅ ተመልሶ ወደ ሪዳክሽን ቫልቫችን ተከፍቶ ወደ ሪዘርቨር ታንከር ይመለሳል ማለት ነው። ይህ ሲስተም ሪዳክሽን ሙድ ብለን እንጠራዋለን ማለት ነው። ይሄ ደግሞ ምንድነው? ፕሬሸር ኢንክሪዝ ሙዳችን ነው ማለት ነው። ፕሬሸር ሆልዲንግ ቫልቫችን ይከፈታል፣ ፕሬሸር ሪዳክሽን ቫልቭ ደግሞ ይዘጋል ማለት ነው። ቀጥታ ከማስተር ሲሊንደር ጀምሮ ብሬክ ፍሉድ ይመጣል። ሆልዲንግ ቫልቫችን ስለከፈተ ቀጥታ በሱም ቫልቭ አልፎ ቀጥታ ወዴት ይመጣል? ሪዳክሽን ቫልቫችን እንደተዘጋ ስለሆነ ቀጥታ ወዴት ይመጣል? ወደ ካሊፐራችን ሲስተም ይመጣል ማለት ነው። ከዛ በኋላ ጎማውን ብሬክ ያደርግልናል ማለት ነው። የዚህኛው ሲስተም ፕሬሸር ኢንክሪዝ ሙድ ብለን እንጠራዋለን ማለት ነው።